ከባድ ስፒሪት ነው። የእባብ መንፈስ ነው። ምንድነው ያፈለከው አንተ? ምን ልታረጋት ነው የምትፈልገው አንተ? ራሷን እንድታጠፋ ታንቃ እንድትሞት ነው የምትፈልገው። ሰላም እንድታሳጣት ትፈልጋል። ይሄን ሁሉ ያረከው አንተ ነው። ስንት ሆናችሁ ነው እሷ ላይ የገባችሁ? ቁጥራችሁ ስንት ነው? ብዙ ናችሁ? አዎ ብዙ ነው። ኦኬ መቼ ነው የገባችሁባት? አሳድጋታለሁ። ከልጅነቷ ጀምሮ ያንተ ናት? የኔ ናት። አንተ አሳድጋታል። ኦኬ እንጀራዋን ምን አረክ? ስራዋን ምን አረከው? ያስመሰልኩ ነበር ሞጣታ። ዛሬ ተዋረድክ። ኦኬ ሰዓት አልቋል። በናዝሬቱ ጌታ በኢየሱስ ስም 1 2 Jesus name. In Jesus name. Ora dagia sapa. አርባ ዓመት ከብቱን ይነፋል ይጠራል። ዜሮ አድርገዋል። የልማት ከብት ገዛለሁ፣ የሰራውን አጠፋለሁ። እስከ 200 ብር ኩንታል ያገባል። ምን አደርጋለሁ? ባዶ እጁን አስቀርቼብሃለሁ። አንተ ባዶ እጁን ባዶ ከእግሩ ጀምሮ ሉክ የሚወጣውን ተመልከቱ የሚወጣውን ጌታ በኢየሱስ ስም አውት ማርዲላኖ ቫሪሻፓ mighty name of Jesus mighty name of Jesus mighty name of Jesus in Jesus name 40 ዓመት የተቀመጠ ቋጠሮ ነው። የ40 ዓመት ችግር ዛሬ ኢየሱስ ፈታ። ሚሽላዲ ካኖሪ ሰባረዲ ጌታን አመስግን። 40 ዓመት የቆየ ችግር ተፈቷል ዛሬ። ከየት ሀገር ነው ግን የመጣው? ከአርሲ ክፍለ ሀገር እግዚአብሔር አምላክ ዛሬ የ40 ዓመት ቀንበር ከላይ ላይ ፈቷል። መርዙ ከሆዱ ውስጥ ወጥቷል። ጌታን አመስግን። ሂድ ደስ እያለ እባብ ነው፣ ስኔክ ነው። ብድግ አድርገው። ሉክ ምላሱን ይዩት፣ ምላሱን ይዩት። የበረሃ ነው፣ ሌላ መንፈስ ነው። ምን አረካት አንተ? ምንድን ነው ያረካት? ቶሎ በል ተናገር። ማዲ ካሮቫሽ ያክላፕላዲና ይሄ የእግዚአብሔር እሳት ካልመጣ በስተቀረ ይወጣ አይደለም፣ ይገለጥ አይደለም። አልነካናትም። የእግዚአብሔር መንፈስ ግን ነካት። ጨርስና ውጣ። ድግምትህን በመድኃኒት ያበላሃትን ምንድን ነው የምትፈልገው ከሷ? አሳብዳታለሁ። ማሳበድ? አዎ እድሏን ዝግት አረጋ። ዝግት የዘር ማንዘር ምን አባቷ ትላለች። እኛን አትከተልም እንደ እኛን አታምንም እንደ ደፍተራ ትላለች። ደፍተራ እያለች የእነሱ ደፍተራ ትላለች። ሰራንላታ እስከሚያወጣት ካለ እናያታለን ብለን እኛም አየናት። በደብተራ ማን የላከ? እሷ ጋር ደብተራውን የላከው ማን ነው? እኛ ብዙ ከጎረቤቶቿ እንቀናባታለን። ስራዋንም አስተውናት። ስራዋን አስተዋቸዋል። ጎረቤት ናችሁ? ጎረቤት ጋር አንደኛ ማን ነው? አንደኛው ምቀኛ ስራ ትሰራ ነበር። ማነች እሷ? ማነች? ብዙ ነገር መርዛልተናት አልሞተችልንም። ልናሳብዳት አላበደችልንም። ምን እናድርግ? ብዙ ናችሁ። ደግሞ ውጭ ሀገር ትላለች።
ከዛ በሽታ ተስረ ማህፀኗ ላይ በሽታ አያችሁ ኩላሊቷ ላይ በሽታ አያችሁ እንድትፈራ እንድትቃለል ጂሰስ ውጭ ሀገር ከሄደችማ ይሳካለታለሁ። ኮቴዋን ኮቴዋን ለቀቀ። አሜን። ኮቴው ላይ ያለውን ገመድ በጠስኩ ነው። አሜን። እቴ ከየት አገር መጣሽ? ከጠለን መስመር ማህፀን ላይ ተደግመዋል፣ ሆዷ ውስጥ ተደግመዋል፣ ስራዋ ላይ ተደግመዋል። እዛው ጎረቤቱ ከየት ነው የመጣሽው? አባ ከዳርጌ ዳርጌ ላይ በጎረቤት የተሰራ ሆድ ውስጥ የተሰራ ድግምት ኢየሱስ ክርስቶስ አፈረሰው። ዳርጌ ላይ ያላችሁ ነው ጌታ ይፈታችኋል። ምንድነው ሃይማኖትሽ? ኦርቶዶክስ። እኔ ግን ጌታን እወዳለሁ። ትወጃለሽ? አዎ እውነት ነው። ጌታ ኢየሱስ ክርስቶስን መውደድ በጣም የሚያስፈልግ ነገር ነው። ዛሬ ግን ፈታሽ። አሜን። ያባቴ ዶክተር ጋር ሄደሽ ነበረ? አዎ። ምን በሽታ ነገረሽ? ኩላሊት ላይ ጠጠር አለኝ። ሌላስ ምንሽን ያምሻል? ደግሞ ማህፀንሽ ይሁን ኢንፌክሽን እንዲል ነው አለ። ደስ ይላል። ኢየሱስ ክርስቶስ ጌታ ነው። አሜን። እንኳን ደስ አለሽ። ቢፍሪ ነፂ የምትዩ ማን ነው አንቺ? ታሪኳ አውቃለሁ። ታሪኳ ምንሽ ነች? የሷ የልጅ እንደዚህ የሚያውቃት ልጅ እኔን እንትን ይለኛል። አንቺ ሰው አይወጣልሽም። ያ ብዙ ሰዎች ወደ አንቺ ጋር ይመጣሉ፣ ግን እንደፈለጉ ከሆነ በኋላ ወደ ኋላ ይመለሳሉ። እውነት ነው። እዚህ ጋር አድርጊና እጅሽን ጫኝ እዛ ላይ ከእምብርቷ ጋር Yes. Jesus Christ of Nazareth. ያዛት Jesus name. አብሯት ብዙ ሰዎች ሲተኙ ያያል። አደገኛል ችግር ውስጥ ነው ያለችው። ተኝታችሁ ስትነሱ ነፍሳችሁ ከዛ ሰው ጋር ነው የሚታሰረው። ልጅ መፈታት አለባት። ጥሩ ነች፣ ጥሩ ነው ያለችው፣ ግን ነገሯ ሁሉ ተሳስሯል። ነፍስሽ ከብዙ ነው የታሰረው፣ ከብዙ ወንዶች ጋር። እውነት እግዚአብሔር አምላክ ፈታት እሷን። አሜን። ቆንጆ ነሽ ይሏታል፣ ታምራለሽ ይሏታል። ከዛ በኋላ አብረዋት ከዛ በኋላ አታገኛቸውም ሰዎቹን። ይሄ ሰውነት የእግዚአብሔር መንፈስ ማደሪያ ነው። አሜን። ስለዚህ መንፈሱ እዚህ ጋር ተቀምጧል። አሁን ሄዷል። አሜን። አሁን አዲስ ሰው ናት። አሜን። አዲስ ህይወት ትጀምራለች። አሜን። አዲስ ኑሮ ትጀምራለች። አሜን። አዲስ ክብር ትጀምራለች። አሜን። መልካም ትዳር እግዚአብሔር ይሰጣታል። አሜን። ልጆች ትወልዳለች። አሜን። ታሪኳ ተቀይሯል። አሜን። አንቺ ስራ የተባለ ነገር አይሳካልሽም። ጀምረሽ ፌል ያደርጋል። ጀምረሽ ፌል ያደርጋል። የጀመርሽባቸው ቦታዎች ሁሉ ፌለሪቲ ነው። ምክንያቱ ምን እንደሆነ ታውቃለሽ? ይሄ ስፒሪት ነው። ይኸውላችሁ የሚያመነዝሩ ይጎሰቁላሉ ይላል። you can't have መያዝ አትችልም። መያዝ አትችልም። ይበላል። ስፒሪት ነው። እንኳን ደስ አለሽ። ነፃ ነሽ። አሜን። ታሪክሽ ተቀይሯል። አሜን። ባይ ባይ። Jesus name. ተነሺ ዝናሽ እንኳን ደስ አለሽ። እግዚአብሔር አምላክ ሌሊት ማለዳ ላይ ያገኘሽን ስፒሪት ከላይሽ ላይ መጥቶታል። አሜን። ኢየሱስን አመስግኝ። አሜን። ብዙ ምርኮ በሕይወትሽ ላይ ይሆናል። አሜን። Mighty name of Jesus. Mighty name of Jesus.
ማይቲ ኔም ኦፍ ጂሰስ ታንክ ዩ ታንክ ዩ ታንክ ዩ ታንክ ዩ ታንክ ዩ። ማነህ አንተ በዚህ አካል ውስጥ? ማነህ አንተ እዚህ ውስጥ ማነህ? ማነህ አንተ? እብድ ማድረግ ነው የምትፈልገው? ሜንታል ጭንቅላቷል አሳበደች። ታዲያ የት ልተኛ? መተኛት አቃተኝ። ጎረቤት ኑኑ ሰሞኑ አዲሻት ገላታለሁ። ትጸልያለች፣ ትጮኻለች፣ አጠገቤ አታስተኝ። ስለዚህ እዚህ ጭንቅላቷ ላይ ቁጭ ብላ ገላለ ሰሞኑ አሳብዳታለሁ። ኦኬ ባሏ ምን አርጋል? ባሏ ቀሞ አስቤ አልቻልኳትም። በጸሎት አሸነፈች። ታይም አልቋል። ልጆቿ ነቢይ ናችሁ። ታላቅ ልጁ ሊያሳብድ ነቢይ ነው እሱ። እሷ ነቢይ ናት። ለምን የተቀቡት? ማነው ከጎረቤት እዛ ኑኑና የኑኑ ባለቤቱ እኔ በቃ እሷ ስለምትጸልይ ስለምትሰራ ስለምትተጋ እቀናታለሁ። እዛ ጎረቤት ሆነ። አዎ በናዝሬቱ ጌታ በኢየሱስ ስም ሉክ ቪና ማርዲያ ኮቫሺ ክላ ፕራቫዲያም ይሄ አሁን እኔ እዚህ ስነቅለው እዛ እሳት ይነሳል። አሜን። ሉሉን ተቀላት። ሉሉ እነኚህ 3 ልጆች የማን ናቸው? 3 ልጆች የኔ ናቸው። ወንዱ ልጅ ላይ ጥቃት አለ፣ ከባድ ነገር። ትክክል። ኢቭን ቤድ ዌቲንግ ሽንት ያመልጠው ነበር። ልጅ ሆኖ ሽንት በጣም ያመልጠዋል። አልጋ ላይ ሆኖ የአይነ ጥላ መንፈስ አለበት። ሉኪያ ፍሪ ልጁ እየተፈወሰ ነው እዛ። አሜን። ፍሪ ሃሌሉያ ዜላ ማሃዳቢያ ካቫሪ ሞተር የያዘ ሰው ያለው ጭቃ ስታላቅቅለታ ያለው አንተ ጭቃ ሰዓት ላይ በጭቃ የምታራግፍለት ሰው ያለው የሉሉ ባል ማን ነው ስሙ? ኢዮብ። ሞተራ ያለው የእግዚአብሔር እሳት አለ። ሌላም አለ። ሌላ ነው። ሄደም ላይንግ ስፒሪት ነው። ሰዓቱ አልቋል። ፊኒሽ ልቀቅ። ፍሪ ነፃ። አሜን። ነፃ። አሜን። አውጣው። ይውጣ በደንብ ይውጣ። ናጂና ሎቭራ ሃዲያ ካስ ይፍራዶ ማሳታ የሰው አንድ ሰው ረድቷል። ሞተር ሰው ጭቃ ሁሉ ሲያራግፈው ያለው ነገር ግን በክፉ ነገር ነው የመለሱለት። መርዝ ነው ከውስጡ እየወጣ ያለው። እግዚአብሔር ዛሬ ነፃ እያወጣው ነው። አሜን። የስ ሄደ። አሜን። እንኳን ደስ አለ። እስቲ ምድር የምታስታውሰው ንገረኝ። አዎ ቸሩ ማለት ደብሮ ነው። ጎረቤት ነው። አንድ ጎረቤት ላይ ነበር። መጀመሪያም የአባቴ እንትን አካባቢ ላይ አንድ ላይ ነበር። ከዛ ነው ወላይታ ያለው ይህን ትዳር ከያዝኩ በኋላ እዛ ተከራይቼ ሄድኩኝ። የአባቴ ሀገር ልጆች ከወለድኩ በኋላ እዛው አንድ ጎረቤት ያለን እሱ ሚስት አግብተዋል። እና ሚስት አግብቶ አብረን ያለን ያው እንበላለን እንጠጣለን፣ አብረን በጎረቤት እንገናኛለን። ከዛ በኋላ ከደብሮ ከመጠን በኋላ ግን እኛ ጌታን ከተቀበልን በኋላ መንፈሱ እሷ ላይ ተናግሯል። ቸሩ የሚባል ብሎ ቤት ውስጥ እየጸለይን እያለ እሷ ላይ ተናግሯል። እንኳን ደስ አለ። አሁን አሜን። መርዙ ከውስጥ ወጥቷል። አሜን። ሞተር ይይዛል። አዎ ሞተረኛ ነው። አሜን። ሽንት ያስቸግርሃል? ሽንት አዎ እንዳልሸና ያቃጥለኛል። አሁን ከዚህ በኋላ አሜን። ከዚህ ስትሄድ በሽታ ሁሉ ካንተ ላይ ተነስቶ አሜን። መርዙ ወጥቷል። አሜን። አሜን አባ አሜን። መሲ መሰረት ነው ስሟ።
እግሯንም እጇንም ሽባ ያደረገ መንፈስ ነርቮ ላይ የተቀመጠ የጨለማ መንፈስ ከላዩ ላይ ተነሳ። ፍሪ ያዛት in Jesus name። የት ሀገር ነው ያላችሁት? ከሐረር ነው የመጣው። በሌላ ሃይማኖት ውስጥ ያሉ ሰዎች አያሉ እሷ ዙሪያ ላይ ገማምዶ ያስቀመጡ። ይህ ድግምት የተሰራው አባድር በሚል መንፈስ አባድር የሚባል ቦታ ላይ ሽባ እንድትሆን ነፃ 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 ብድግ አድርጋት። እኔ ነኝ ኢየሱስ ክርስቶስ ድግምቱን ካንቺ ላይ አፍርሷል። በኢየሱስ ስም አንደበትሽን ፈታው። ይሄ ጨሌ እሷ የምታመልከው ነው። in the mighty name of Jesus Christ paralysis spirit ቀደም እግዚአብሔር ሲናገር ነበረ። የዘር ማንዘር ፈረሰ። አሜን። ፈታውሽ አንቺን። አሜን። ፈረሰ። አሜን። አንደበቷ ይከፈታል፣ ሰውነቷ ይስተካከላል። እግዚአብሔርን አመስግኑ። ይሄን አቃጥሉ ወስዳችሁ እግዚአብሔር ድንቅ ነገር አድርጓል።